which is equals to 0 ነው find the solution sets ነው የሚለው solution setን እንዴት እንፈልጋለን እናየውና በመጀመሪያ solution sets ስንፈልግ ምን ህጎችን እናቃለን ይሄ solution set ስንት solution set ይኖሩታል የሚለውን ነገር እንዲህ በማየት መመለስ እንችላለን I think እንዲህ ስታዩ ሁለት solution set እንዳለው ይታወቃል ማለት ነው እንዴት እንስራ first step nn 2x minus 3 minus 1 which is equals to 0 የተሰጠን ኢኩዌሽን ይሄን ነው ይሄንን ጥያቄ እንዴት እንሰራዋለን 2x minus 3 which is equals to ይሄንን ወደዛ ስናዞር ምን ይሆናል minus 1 የነበረው plus 1 ይሆናል አይደል plus 1 እናረግና አሁን ሁለት ሶሉሽን ሴት ነው ያለው ብለናል ስለዚህ ምን እናደርጋለን አንዱን a2x minus 3 which is equals to minus 1 እዚህ ጋር ምንድነው በፕላስ 1 እና በማይነስ 1 ነው አይደለ በፕላስ 1 እና በሶሉሽን ሴቱን እንዴት እንደሚፈልግ ያው ታውቃላችሁ በፕላስ 1 እና በማይነስ 1 ነው የምንሰራው የመጀመሪያውን ሶሉሽን ሴት ስንፈልግ ምን እናደርጋለን ይሄንን ብንጀምር 2x which is equals to minus 1 የሆነውን እቺን ሶስቱም ወደዚህ በመናዞርበት ሰዓት ፕላስ ስንት ትሆናለች ፕላስ 3 ትሆናለች ማይነስ ከማይነስ ሳይድ ወደዛ በሚያልፍበት ሰዓት ምን ይሆናል ፕላስ ይሆናል እና 2x which is equals to ምን እንላለን a ሲደመር ሁለቱም በመደመርበት ሰዓት እኩል ይሆናል 2 ይሆናል አይደል over 2 ይሄንን ብናጣፋው x which is equals to 1 ይሆናል የመጀመሪያውን ሶሉሽን ሴት አግኝተናል ሁለተኛውን ሶሉሽን ሴት ደግሞ በመፈለግበት ሰዓት ምን እናደርጋለን ሁለተኛውን ሶሉሽን ሴት ደግሞ 2x minus 3 which is equals to plus 1 ይሄንን ወደዛ በመናዞርበት ሰዓት 2x which is equals to 1 plus 2 3 I mean 3 1 plus 3 2x which is equals to 4 over 2 x which is equals to what 2 ጥያቄውን ሶሉሽን ሴቱን አግኝተናል ሶሉሽን ሴታችን ምን ይሆናል ሶሉሽን ሴታችን 1 እና 2 ነው ማለት ሶሉሽን ሴት እኩል ይሆናል 1 እና 2 ነው ማለት ነው እስቲ ወደ ምርጫው እንሂድ a 2